بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الخلق الله والمرسلين نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله تعالى وبركاته ዛሬ አላህ ስብሓን ወተዓላ ፈቃዱ ከሆነ አንድ አውዲዮ አድምጠን በዛ ላይ ሀሳብ የምንሰነዝር ይሆናል። ዛሬ የምንጫወተው ስለ ኡስታዝ በድሩ ሁሴን ስለሚባል ግለሰብ አቂዳውና መንሃጁ የምን አቋም እንደሆነ አብረን በዚህ ቪዲዮ ላይ አብረን የምናይ ይሆናል ማለት ነው። አላህ ስብሓነሁ ወተዓላ ግን ቦታንም ጊዜንም ፈጣሪ ነውና ከቦታም ከጊዜም ወሰን ያለፈ ተአምረን መስራት የሚችል ጌታ። እንግዲህ ቤተሰቦች እንደሰማችሁት ያው በድሩ ሁሴን አቂዳን የአህባሽን የሆነ አቂዳ የሚያራምድ ግለሰብ ነው። ብዙ ዑለማዎችም በሱ ላይ የተለያየ ሀሳቦችን ሰንዝረዋል። ከዚህ ነገሩ እንዲመለስ ብዙ ምክር ሰጥተውታል ማለት ነው። እንግዲህ ሰው እምነቱ አላህ ሱብሓነሁ ወተዓላ በቦታ የሚገደብ አይደለም። በዚህ ነው በዛ ነው አይባልም አይነት ንግግር አላህ ሱብሓነሁ ወተዓላ ያለ ቦታ እንዳለ የአህባሾችን እምነት የያዘ ሰው ነው። ነገር ግን ይህ ንግግር ከሰለፎች ንግግር ጋር የሚጻረር ከቁርአን ከሐዲስ ጋር የሚጻረር የሆነ ንግግር ነው። እስኪ ከሰለፎች ውስጥ አንድ ዑለማን ንግግሮቹን አምጥተን አብረን እንምናይ ይሆናል። ዛሬ የምናየው ታላቁ ዓሊም ኢብኑ ኹዘይማ የሚባሉትን ዓሊም ይሆናል። እነዚህ ዓሊም ከሂጅራ 308 ወይ ደግሞ 311 ላይ ነው ያለፉት ይባላል። ስለ አላህ ስብሓነሁ ወተዓላ ከአርሽ በላይ ከፍ ስለማለት ሲናገሩ ምን ይላሉ? የቁሉ ረሒመሁላህ መን ለም ዩቅር ቢአን አላህ ተዓላ ዐላ አርሺሂ ቀድ ስተዋ ፈውቀ ሰብዒ ሰማዋቲሂ ፈሁወ ካፊሩን ቢረቢሂ ይላሉ። መን ለም ዩቅር ያላመነ የሆነ ሰው አሉ ቢአን አላህ ተዓላ አላህ ስብሓነሁ ወተዓላ በመሆኑ ዐላ አርሺሂ ከአርሺው በላይ በመሆኑ ቀድ ስተዋ ፈውቀ ሰብዒ ሰማዋቲሂ በእርግጥም ከፍ ብሏል ከሰባቱ ሰማይ በላይ ሆኗል ብሎ ያላመነ የሆነ ሰው ፈሁወ ካፊሩን ቢረቢሂ ይህ ሰው በጌታው የካደ ካፊር ነው ይላሉ። ዩስተታብ ይነገረውና ይህ እምነትህ ስተት ነው፣ ልክ አይደለም፣ በዚህ መልኩ አይደለም ተብሎ ይነገረውና እንዲተውበት ይደረጋል አሉ። ፈኢን ታበ ከተውበተ ይተዋል ከተመለሰ፣ ወኢላ ነገር ግን እምቢ ብሎ አላህ ሱብሓነሁ ወተዓላ ቦታ የለውም አላህ ሱብሓነሁ ወተዓላ በቦታ የሚገለጽ አይደለም እያለ እንደዚህ አይነት ንግግሮችን የሚያራምድ ከሆነ በዛው የሚቀጥል ከሆነ ዱሪበት ዑኑቁሁ አንገቱ በሰይፍ ትስተካከላለች፣ አንገቱ ትቆረጥለታለች ይላሉ ኢብኑ ኹዘይማ ረሒመሁላሁ ተዓላ ዐንሁ። ወኡልቂያ ከዛንም በኋላ ደግሞ ይጣላል አላ ባዕዲል መዛቢል ወልቂያ ይጣላል አላ ባዕዲል መዛቢል የከፊል ቆሻሻ መጣያ ቦታ ላይ ይጣላል። የቆሻሻ መጣያ ቦታ ላይ ተወስዶ ሬሳው ይጣላል። ሐይሱ ላ የተአዘል ሙስሊሙን ሙስሊሞች አዛ እንዳይሆኑ የሙስሊም መቃብር ተወስዶ አይቀበርም እያሉ ነው። ቆሻሻ መጣያ ገንዳ ላይ ነው የሚጣለው። ለምን? ሙስሊሞች አዛ እንዳይሆኑ። ወልሙዓሃዱነ ቢነተኒ ሪሕ ጂፈቲሂ እንደዛውም ደግሞ ሙዓሃዶች ቃል ገብተው ለሙስሊሞች ግብር እንከፍላለን በእነሱ ትእዛዝ ስር እናድራለን ብለው ተስማምተው የሚያድሩ የሌላ እምነት ተከታዮችም አዛ እንዳይሆኑ በዚህ ሰው ሽታ ተወስዶ ቆሻሻ ገንዳ ስር ይጣላል ይላሉ። ወካነ ማሉሁ ፈይአን ላ የሪሱሁ አሐዱ ሚነል ሙስሊሚን የሱም ገንዘብ ማንም ሙስሊም አይወርሰውም፣ ግምጃ ቤት የሙስሊም ግምጃ ቤት ይገባል ይላሉ። ኢዝል ሙስሊሙ ላ የሪሱል ካፊር ከማ ቃለ ሰለላሁ ዐለይሂ ወሰለም ለዚህም ካፊር ሙስሊምን አይወርስም ልክ ያላህ ነቢይ ዐለይሂ ሰላቱ ወሰላም እንዳሉት ላ የሪሱ አልሙስሊሙል ካፊር ብለዋል። ሙስሊም የሆነ አካል ካፊርን አይወርስም ብለዋል። ለዚህ ሰው ካፊር ተብሎ ይቆጠራልና አላህ ሱብሓነሁ ወተዓላ ከአርሽ በላይ አይደለም ብሎ የሚል ሰው እንደ ካፊር ይቆጠራልና የሱ ንብረቱ አይወረስም። እንደዛውም ደግሞ የሙስሊም መቃብር ላይ አይቀበርም።
በዚሁ የሚጸና ከሆነ ይገደላል የሚል እምነት አላቸው ሰለፎች። ይህንን ደግሞ ማዕሪፈቱ ዑሉሙል ሐዲስ ሊልሐኪም ሰፍሐ 125 ላይ ታገኙታላችሁ። ሰነዱ ሰሒህ ነው እና ይህ ስለሆነ ሁላችንም ጥንቃቄ ልናደርግ ይገባል ከዚህ ሰው ማለት ነው። አቂዳው ከሰለፎች አቂዳ ከሰለፎች መንሃጅ ወጣ ያለ ግንዛቤ ያለው የሆነ ግለሰብ ስለሆነ ሁላችንም ከማዲንን እንደምንወስድ ልናውቅ ይገባል። ከትክክለኛ ከሱና ሰዎች ዒልምን እንውሰድ እላለሁ። ወጀዛኩሙላሁ ኸይረን ባረከላሁ ፊኩም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።